ይህ ቪዲዮ የተቀረጸው በ1995 ነው። የወቅቱ የባርሴሎና አሰልጣኝ የነበሩት ዮሃን ክራይፍ እና ስቶይችኮቭ ናቸው በምስሉ ላይ የምታዩቸው። ስቶይችኮቭ በባርሴሎና ጊዜው የባርሴሎናን በ1992 ለመጀመሪያው የአውሮፓ መድረክ ዋንጫ ያበቃ ተጫዋች ነው። እንዲሁም በ1994 ደግሞ ከፓብሎ ማልዲኒ እና ሮቤርቶ ባጆ ጋር ጭምር በመፎካከር የባላንዶር አሸናፊ መሆን የተቻለ ተጫዋች ነው። ክራይፍ በ1988 ባርሴሎናን ተረክቦ ስቶይችኮቭን ጨምሮ ፔፕ ጋርዲዮላ፣ ሚሼል ላውንድሮፕ፣ ሮናልድ ኩማን እና ሌሎችን ተጫዋቾችን ያካተተውን ድሪም ቲም የተሰኘውን ቡድን ሳያዋቅር ከወቅቱ ከባርሴሎና ፕሬዚዳንት ጭምር ተቋሙ ደርሶበት ነበር። ለምን በአካላዊ ብቃት ብቻ የተመሰረተ ቡድን አልፈልግም ብሎ ሙሉ በሙሉ የባርሴሎናን አጫወትና የቡድን ይዘት ቀይሮ ነበረ። በዚህም መጀመሪያ አካባቢ ላይ ሀሳቡን ለመተግበር ትንሽ ተቸግሮ ነበረ። እንደውም በልብ ህመም ምክንያት በቀዶ ሕክምና አድርጎ ትንሽ ጊዜ ከአሰልጣኝነት ራቅ ብሎ ነበረ። ብዙዎች ተመልሶ ባርሴሎናን አያሰለጥንም የሚል አስተያየት ሰጥተው ነበር። የክራይፍ ፍልስፍና አንድና አንድ ነው። ከተጫዋቹ ይልቅ ኳሷ ናት በደንብ መንቀሳቀስ ያለባት ብሎ ያምናል። ያለ ብዙ ትርጉም የሌለውን ሩጫ አይወድም። ተጫዋቾች በአካል ብቃት ላይ ብቻ የተመሰረተ ጨዋታ እንዲጫወቱ አይፈልግም። በአጠቃላይ በጭንቅላቱ የሚጫወት ተጫዋች የሚወድ አይነት አሰልጣኝ ነበር። ይህ የክራይፍ ስብስብ ለተከታታይ 4 ጊዜ የላሊጋ ሻምፒዮን መሆን ችሏል። እንዲሁም ለባርሴሎና ደግሞ የመጀመሪያውን የ1992ቱን የአውሮፓ መድረክ ዋንጫ ያስገኘ ቲም ነው። ይሄን ቪዲዮ የጋበዝኳችሁ ትንሽ ፈገግ የሚያሰኝ ቪዲዮ ስለሆነ ነው። ተጋብዙ።